በኢትዮጵያ ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ ጉዳይ ላይ ጉልህ ሚና ከነበራቸው ጥቂት እቴጌዎች መካከል አንዷ ነበሩ። በተለይም በአድዋው ጦርነት ላይ ይህም ኢትዮጵያ ከጣሊያን በተደረገው ማለት ነው እንደ ሌሎች የጦር አዛዥ ሹማምንት የራሳቸውን 3000 ያህል እግረኛና 6000 ያህል ፈረሰኛ ጦር አሰልፈው ዘምተዋል። እኚህ እቴጌ የራሳቸው ጣሊያኖች በጻፏቸው መጽሐፍት ጭምር ብልሃተኝነታቸውና ቆራጠኝነታቸው ደጋግሞ ተወስቶላቸዋል። እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ። የአድዋ ቀንን በማስመልከት የእኚህን እንቁ ሴት ታሪክ ጀባ ልበላችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እቴጌ ጣይቱ ብጡል የያኔቱ ጣይቱ ብጡል የተወለዱት በ1832 በወርሃ ነሐሴ ደቡብ ጎንደር ደብረ ታቦር ነበር። ክርስትናቸው በደብረ ታቦር ኢየሱስ ቤተክርስቲያን ተደርጓል። ክርስትና በተነሱበት ደብር ዳዊትን ጨምሮ በጊዜው ለሴቶች ይፈቀድ የነበረውን አማርኛና ግዕዝን ማንበብና መጻፍን ጭምር ተምረዋል። በገና መደርደርና ሳይክል ማሽከርከር ተክኖበት እንደነበረ የታሪክ አዋቂዎች ጽፈዋል። የሸዋ ንጉስ የነበሩት ሚኒሊክ ሁለተኛ በ1869 የፋሲካ በዓልን ለማክበር በጣይቱ ብጡል እናት በውብዳር ቤት አሳልፈዋል። ከዚያም ከጣይቱ ብጡል ጋር ስለ ጋብቻ ጭምር ተጫውተዋል። ከዚያም ወደ ዋና ከተማቸው ደብረ ብርሃን ተመለሱ። ንጉስ ሚኒሊክን ወደ ጎጃም እንዲሄዱ ያደረጋቸው ክስተት ይህ ነበረ። የጣይቱ ማጀት ቢፈልጉት አይጠፋም እስካሁን የጠጇ ማዛ አጀብ ጎዳዴ ከልፊን ካዳራሹ በአካል ባናገኛት በግብሯ ትዝታ ዛሬም ከጌጤና ዳግማዊ ሚኒሊክ ያኔው ሳህለ ማርያም የ10 ዓመት ልጅ እያሉ ማለትም በ1846 በአጼ ቴዎድሮስና በሚኒሊክ አባት ኃይለ መለኮት መካከል ጦርነት ተካሂዶ ነበረ። ጦርነቱ በአጼ ቴዎድሮስ አሸናፊነት ሲጠናቀቅ ህፃኑ ዳግማዊ ሚኒሊክ በግዞት ወደ መቅደላ ተወሰዱ። እዚያም ለ10 ተከታታይ ዓመታት በእስር ቤት ቆዩ። ከዚያ በኋላ ከመቅደላ እስር ቤት አምልጠው በነሐሴ 24 ቀን በ1857 ዓ.ም ወደ አንኮበር በማቅናት በዛም በአባታቸው በንጉስ ኃይለ መለኮት ዙፋን ላይ ነገሱ። ከዚያም ለ11 ዓመት ከ6 ወር ያህል ማለትም አጼ ዮሐንስ ወደ ሸዋ እስኪመጡ ድረስ ንጉሰ ነገስት ዘሸዋ ተብለው ነገሱ። ንጉሰ ነገስት ዮሐንስ ከትግራይ ወደ ሸዋ ከዘመቱ በኋላ ይህም በ1870 ማለት ነው ሁለቱ ንጉሶች መካከል በተደረገው ስምምነት ንጉሰ ነገስትነቱን ለአጼ ዮሐንስ በመተው ዳግማዊ ሚኒሊክ ዘሸዋ ተብለው ለ10 ዓመታት ገዙ። ንጉሰ ነገስት አጼ ዮሐንስ መተማ ላይ ህይወታቸው ካለፈ በኋላ በ1881 በወርሃ መጋቢት ዳግማዊ ሚኒሊክ የኢትዮጵያ ንጉሰ ነገስትነትን ማዕረግ ተቀናጁ። በዚያም ንጉሰ ነገስት ዳግማዊ ሚኒሊክ ተባሉ። በንጉሰ ነገስትነት 24 ዓመታት ከ9 ወር ሀገሪቷን አስተዳደሩ። ታዲያ ጣይቱ ብጡልን ወደ ሸዋ ያመጡበት ታሪክ ነበር። ጣይቱ ብጡል የዘር ሐረጋቸው የሚመዘዘው ከመሳፍንት ነው። የእቴጌይቱ አያት ደጃች ኃይለ ማርያም የራስ ገብረ ወልዴ ሩፋኤል ልጅ ናቸው። ራስ ገብረ ወልዴና ቤተሰቦቻቸው ደግሞ በዘመነ መሳፍንት ከገዙ ንጉስ እንደራሴዎች መካከል ናቸው። ደጃች ኃይለ ማርያም የጣይቱ አያት ማለት ነው። ደጃች ብጡልን እኚህም የጣይቱ አባት ናቸው። ደጃች መርሱንና የውብዳርን ይወልዳሉ። ደጃች ብጡል ጣይቱን እና ወንድሞቿን ወሌንና ሉላን ይወልዳሉ። ታዲያ በ1845 ራስ አሊና ንጉስ ቴዎድሮስ ባደረጉት ጦርነት የጣይቱ አባት ብጡል ይሞታሉ። በዚህ ምክንያት ደብረ ታቦርን ትተው እናታቸው ጋር ጎጃም ለማደግ ተገደዱ እቴጌይቱ። ነገር ግን ሁለቱ ወንድሞቿ ወሌና አሉላ ብጡል መቅደላ ተወስደው ታሰሩ። በእስር እያሉ የ10 ዓመቱን ዳግማዊ ሚኒሊክን ይተዋወቃሉ። ታዲያ ሚኒሊክ ከመቅደላ ወደ ሸዋ ከእስር አምልጦ ሲወጣ ሁለቱን የጣይቱን ወንድሞች አብረውት ወጥተው ነበረ። በሸዋም ግዛት ተሰጥቷቸው ያስተዳድሩ ነበር።
በዚህ ወቅት የጣይቱ ወንድም አሉላ ብጡል በ1873 ህይወታቸው ያልፋል። ታዲያ የወንድማቸውን ሀዘን ለማውጣት ከጎጃም ወደ ሸዋ ጣይቱ ይመጣሉ። በሸዋ በቆዩበትም ወቅት ሶስተኛ ባላቸው የነበሩትን ቀኛዝማች ዝቃርጋቸውን አገቡ። ቀኛዝማች ዝቃርጋቸው የዳግማዊ ሚኒሊክ ባለቤት የወይዘሮ ባፈና ወንድም ነበሩ። ወይዘሮ ባፈናና ንጉስ ሚኒሊክ ለ18 ዓመታት ያህል በትዳር ቆይተዋል። ነገሩን አስገራሚ የሚያደርገው ወይዘሮ ባፈና በእድሜ ከባለቤታቸው ሚኒሊክ በእጅጉም መብለጣቸው ነው። እንደውም የባፈና ለብቻ የሚወለዱ ልጆች መካከል የመጨረሻ ልጃቸው የሚኒሊክ ታላቅ እንደነበረ ታሪክ ያወሳል። የወይዘሮ ባፈናና የዳግማዊ ሚኒሊክን አብሮነት ለ18 ዓመታት እንዲቆይ ያደረገው ወይዘሮ ባፈና ከሸዋ መኳንንት መመደባቸው፣ ይህም ሚኒሊክን በመኳንንቱ ዘንድ ከፍተኛ ተቀባይነትና አመኔታ እንዲያፈሩ አድርጓቸዋል። በሆነ ጊዜ ላይ ንጉስ ሚኒሊክ ወደ ሩቅ ሀገር መሄዳቸውን ተከትሎ ወይዘሮዋ ከመኳንንት ጋር በመሆን ከስልጣን ለማውረድ ባደረጉት ሙከራ ምክንያት ለፍች በቅተዋል። የዚህን ጊዜ ነበር ሚኒሊክ ወደ ጎጃም ያቀኑት። በበጌ ምድር መሳፍንት ዘር የተመደቡትን ጣይቱን ለማጨት ብሎም ፖለቲካዊ አመኔታን ለማግኘት፣ በወቅቱ በስልጣን ለመቆየት ጋብቻን እንደ አንድ መንገድ ተጠቅመውበታል። በ1871 ወይዘሮ ጣይቱ ከጎጃም ደንጎጥሮችና አሽከሮችን አስከትለው ደብረ ብርሃን ደረሱ። እዛም ንጉስ ሚኒሊክ በትልቅ ድግስ ተቀበሏቸው። ወይዘሮ ጣይቱ ከዳግማዊ ሚኒሊክ በእድሜ 4 ዓመት ይልቁ ነበር። ከአጼ ሚኒሊክ ጋር ሲጋቡ ሶስተኛ ባላቸውን ፈተው ነበረ። ለንጉሱ ደግሞ ሁለተኛ ሚስት ነበሩ። በ1882 ሚኒሊክ ሁለተኛ ንጉሰ ነገስት ዘኢትዮጵያ ተብሎ በተሾሙ በሶስተኛው ቀን ጣይቱ የእቴጌነት ስያሜን አገኙ። የጣይቱ ማጀት ቢፈልጉት እዛ አይጠፋም እስካሁን የጠጇ ማዛ። በዘመናዊ የኢትዮጵያ ታሪክ ውስጥ አይነተኛ ሚናን የተጫወቱት የአዲስ አበባ ከተማ መቆርቆር በእቴጌ ጣይቱ ከተጠናቀቁ ግንባታዎች አንዱ ነው። አጼ ሚኒሊክ እንጦጦ በነበሩበት ወቅት ከእቴጌ ጣይቱ ጋር በመሆን የዛሬው ፍልውሃ አካባቢ እረፍት ለመውሰድ ያዘወትሩ እንደነበር የታሪክ ምሁራን ይናገራሉ። አጼ ሚኒሊክ በህዳር ወር መጀመሪያ በ1879 ወራሪውን የቱርክን ሰራዊት ለማባረር ወደ ሀረር ዘምተው ነበር። ከዚያም እስከ 1 ወር ድረስ ወሬያቸው በመጥፋቱ ህዝቡ መሸበር ይጀምራል። በዚህም ሀገሩን ለማረጋጋት በማሰብ እቴጌይቱ ከዛች ፍልውሃ አጠገብ ከተሰራች ቤት ከእንጦጦ ወርደው ተቀመጡ። ከተማ መስራትም ተጀመረ። መኳንንቱም ቦታ እየተመሩ ቤት መስራት ጀመሩ። ህዝቡም እቴጌ ጣይቱ ከተማ እያሰሩ መሆኑን ባዩ ጊዜ የሚኒሊክን ደህንነት አውቀናል ብለው ከዳር እስከ ዳር ተረጋጉ። እቴጌይቱ የፍልውሃን አካባቢ ለመንግስቱ መቀመጫ ዋና ከተማነት የመረጡበት ምክንያት በአንድ በኩል የተፈጥሮ ልምላሜውን፣ በሌላ በኩል ደግሞ በጊዜው የተከሰተውን የፖለቲካ ውጥረት ለማረጋጋት ታስቦ አጋጣሚውን በመጠቀም የኢትዮጵያ መዲና ከእንጦጦ አስቀድሞ ፊንፊኔ ትባል ወደ ነበረችው አዲስ አበባ መቀየሩን የታሪክ መዛግብት ዘግበውታል። ከዚህ በኋላ የእቴጌ ጣይቱ ዝናና ተግባር በየሀገሩ እየገነነ ለባለቤታቸው ንጉሰ ነገስት ዳግማዊ ሚኒሊክ አማካሪ ሆኑ። በዚህም በየጊዜው ፖለቲካዊና ማህበራዊ ተጽዕኗቸውን ጨመረ። የአድዋ ጦርነት ወቅት እኚህ እቴጌ የ56 ዓመት እመቤት ነበሩ። ሴትነት ሆዶ ብቦ ያላረጋቸው እኚህ ሴት ጦርነቱ ላይ ተሳትፈዋል። ከእርሳቸው ጋር 100 የሚጠጉ ሴቶች አብረዋቸው ዘምተዋል። እቴጌ ጣይቱ የአንድ ጦር አዛዥ በመሆን ከሰራዊት ግንባር ቀድመው መዝመታቸው ይታወቃል። ከዚህም ሌላ ጦርነቱ በመካሄድ ላይ ያለ የተራቡትንና የተጠሙትን ከማስተናገድ አልፈው የቆሰሉትን በማከም የደከሙትን በማበረታታት ወኔ በመቀስቀስን ከማንኛውም ወንድ ባለ ችሎታ ወታደራዊ አመራር በመስጠት ይዋጉና ያዋጉ እንደነበር የታሪክ መዝገብ ይመሰክርላቸዋል። ፋኖ ፋኖ ጥቅሱ ሲነጉ የፈሪ ልምደኛ ለፊት ተጋዳይ ፋኖ እንደመጋኛ አረተው በሉ ያምባለ ሁሉ። የእቴጌይቱ ተጋድሎ በጦርነቱ ከመሳተፍ ባለፈ ከጦርነቱ በፊት የሚያሸንፉበትን መንገድ ከመንደፍ ይጀምራል።
አዋሎም ሀረጎት ትውልድ አድዋዊ የሆነው ወጣት ለኢጣሊ መንግስት እንዲያገለግል በመረጃ አቅራቢነት ተቀጥሮ ይሰራ ነበር። የአድዋ ጦርነት ሲነሳ አዋሎም ምንም እንኳን አፉ ወደ ኢጣሊ ቢሆንም ልቡ ወደ ኢትዮጵያ ያደላ ነበርና ኢትዮጵያን ማገዝ እንደሚፈልግ ለቅርብ ጓደኛው ለገብረ እግዚአብሔር ገለጠለት። ገብረ እግዚአብሔርም ዳግማዊ ምኒልክን ለማግኘት እንዲረዳቸው የቅርብ አገልጋይ የነበረውን ራስ መንገሻ ዮሐንስ ጋር አስተዋወቀው። ከዚያም ከዳግማዊ ምኒልክና ከእቴጌ ጣይቱ ጋር ተገናኙ። ንጉሠ ነገስቱ የጣሊያንን እቅድ ለማክሸፍ አንድ ዘዴ ዘየዱ። ይህም እቅድ በአዋሎም አማካኝነት ለጀነራል ባራቴሮ እንዲደርስ ተደረገ። ዘዴውም ይህ ነበር። የካቲት 21 አርብ ማርያም ነች። የሸዋ ሰው ማርያምን ስለሚያከብር ሰራዊቱ ሁሉ አክሱም ጽዮንን ለመሳለም አድዋ ለቆ ይወጣል። በሁለተኛው ቀን እሁድ የካቲት 23 ቀን መኳንንቱ ሰንበትን በዛውም የጊዮርጊስ ዕለት ስለሚሆን ወደ ጊዮርጊስ ቤተ ክርስቲያን ይሄዳሉ። ሰራዊቱም ቀለብ ለመፈለግ በየመንደሩ ይበታተናል። በዚህ ጊዜ ሚኒሊክና ጣይቱ በአድዋ ሰፈራቸው ከጥቂት ዘበኞች ጋር ጥይትም ከባድ መሳሪያም ሁሉ ባለበት ይገኛሉ። በዚህ ቀን ጀነራል ባራቶሪ ድንገተኛ ወረራን በመፈጸም ዱብዳ ቢጥል ሚኒሊክና ጣይቱን በቀላሉ መማረክ እንደሚችል አዋሎም ባራቶሪን እንዲያሳምን ተደረገ። ይህ ሲሆን ከሚኒሊክ በኩል ሰራዊቱ ድንኳኑን ነቅሎ የጦር ሰፈሩን ባዶ እንዲያደርግ ተወስኗል። ሰራዊቱ ተነቅሎ ወደ አክሱም ሄዷል የሚለውን ለማሳመን ነው። በምክሩ እቴጌ ጣይቱም ተሳትፏል። ኢትዮጵያን የሚጠብቅ ፈተና ከባድ መሆኑን በማወቅ የዘዴውን ትክክለኛነት በሚገባ በመረዳት ውጤቱ እንዲሰምር ይፈልጋሉና አዋሎምን ጠርተው የሚቀርብልህ እንጀራ እንደ ስጋና ወደሙ ቆጥረህ ላትክድ ምለህ ብላ ብለው እሱም የቀረበለትን ቀምሶ ቃል ኪዳኑ ገብቶ ወደ ባራቶሪ ግስገሳውን ጀመረ። ባራቴር የአዋሎምን መረጃ ሲቀበል ነገሩ በፍጹም አስተማማኝ ሆኖ ታየው። ከዚያም በነገሩ አጼ ሚኒሊክና እቴጌ ጣይቱን ያለ ሰራዊት እሁድ ጠዋት አድዋ አገኛቸዋለሁ ብሎም አሰበ። ከአድዋ ሰፈር ሲቀርብ የኢጣሊ ወታደር ጠዋት በ11 ሰዓት ርችት አሰማ። የሚኒሊክ ሰራዊት አድፍጦ ሲጠባበቅ አድሯልና አጸፋውን መለሰ። በዚህ ጊዜ አጼ ሚኒሊክና እቴጌ ጣይቱ የአድዋውን ጦርነት ከፈቱ። ቀኑን ሙሉ ውጊያ ሆኖ ከምሽቱ በ12 ሰዓት ድሉ የኢትዮጵያ መሆኑ ታወቀ። ሳትነው አይነ ጥሩ ተኳሽ ሳትነው አያሌው አባት ሳትነው አላቅ የመቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው የሚባለው ሳትነው የመኮንን ፈረስ ሳትነው አረራ ሳትነው አረራ ሳትነው። እቴጌ ጣይቱ መካን ናቸው። ከአጼ ሚኒሊክም ይሁን ከቀድሞ ባሎቻቸው ምንም ልጅ አልወለዱም። ይሁን እንጂ አጼ ሚኒሊክ ከተለያዩ ሴቶች የወለዷቸው ልጆች ነበሯቸው። ዘውዲቱና ሸዋረገድ ሚኒሊክ ሴት ልጆቻቸው ሲሆኑ በልጅነት እድሜ የሞተባቸው ወሰን ሰገድ ሚኒሊክ ደግሞ ወንድ ልጃቸው ነበር። ሸዋረገድ ሚኒሊክ የልጅ ኢያሱ እናት ናቸው። ባለቤታቸው ደግሞ የወሎ ንጉስ ራስ አሊ ነበሩ። ንጉሠ ነገስት ሚኒሊክ በ1900 ባጋጠማቸው አደጋ በጠና ታመው አልጋ ላይ ዋሉ። የሸዋ መኳንንትና የውጭ ኃይሎች የእቴጌን አለመኖር አጥብቀው ይመኙ ነበርና ምክንያታቸው ደግሞ የሸዋ መኳንንት ስልጣኑን ወደ ጣይቱ ትውልድ ቦታ በጌ ምድር እንዳይሄድ በመስጋታቸው ነበር። የውጭ ሰዎች ደግሞ ኢትዮጵያ ላይ እንደ ልባቸው እንዳይሆኑ እቴጌቱ እንቅፋት መሆናቸውን ተከትሎ ነው። ህመም የጠናባቸው ንጉሠ ነገስት ዳግማዊ ሚኒሊክ ታህሳስ 03 በ1906 ዕለተ አርብ በ69 ዓመታቸው አረፉ። የካቲት 4 በ1910 ደግሞ ባለቤታቸው ባረፉ ከ4 ዓመት በኋላ እቴጌ ጣይቱ በተወለዱ በ78 ዓመታቸው አረፉ። አስከሬናቸው በግዞት በነበሩበት የእንጦጦ ማርያም ቤተክርስቲያን ተወሰደ። ለትንሽ ጊዜም ከቆየ በኋላ በክብር ወደ አካለ መንግስት በአታ ማርያም ቤተክርስቲያን ተወስዶ በዚያ አረፈ።